ክብር ለእግዚአብሔር ይሁን። በጂሰስ ዘ ሰን ኦፍ ጋድ ኢንተርናሽናል ቸርች የዮሐንስ ራእይ ተከታታይ ትምህርት እንማራለን። በመጀመሪያ እግዚአብሔር አባት እንዲያበራልን የቃሉን ፍቺ እንጸልያለን። አቤቱ የዘላለም አባት ቅዱስ እግዚአብሔር የፍጥረታት ሁሉ ገዢ እና አስተዳዳሪ በጌታ በኢየሱስ ክርስቶስ ስም በፊትህ አለን። እንድታስተምረን፣ እንድትመክረን፣ እንድትገስጸን፣ እንድትመልሰን የአማልክት አምላክ በኢየሱስ ክርስቶስ ስም ከቃል ፍቺ የተነሳ እግዚአብሔር አባቶ የታሰረብን ነገር እንዲፈታ፣ እስራታችን እንዲፈታ፣ እንዲተረተር በኢየሱስ ክርስቶስ ስም እንጸልያለን። ምህረት ይግነንልን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም እጅግ ይበዛል ተብሎ እንደተጻፈ በኢየሱስ ክርስቶስ ስም አስተምረን፣ በሰላምህ አጥለቅልቀን። እናመሰግናለን። ክፉ ኃይላት፣ ስልጣናት፣ እርኩሳን መናፍስቶች፣ አጋንንቶች፣ አለቆችና የጨለማ ዓለም ገዢ መናፍስቶች በስም ስልጣን በኢየሱስ ክርስቶስ ጌታ ስም የታሰሩ ይሁኑ። ከአንጻራችን ይታሰሩ ለዘላለም በኢየሱስ ክርስቶስ ስም። ይህ ቪዲዮ ይህ ትምህርት ለብዙዎች እንዲደርስ ለብዙዎች እግዚአብሔር አባቶ መጠንከር መበርታት እንዲሆንላቸው በኢየሱስ ስም መገለጥ እንዲሆንላቸው በኢየሱስ ስም ጸልያለሁ። ስላደረክ ተመስገን። በጌታ በኢየሱስ ክርስቶስ ስም ስልጣን አሜን። እግዚአብሔር ይባረክ። መግቢያ አንደኛ የምናየው መግቢያ ነው። መግቢያው ላይ ጸሐፊው ዮሐንስ ስለመሆኑ 4 ጊዜ ተገልጿል። ዮሐንስ ራእይ ምዕራፍ 1 ቁጥር 1፣ 4፣ 9፣ 22፣ 8 ሰማዕቱ ዮስጦስ ከነበረበት ከሁለተኛው ምዕተ ዓመት ጀምሮ የዚህ መጽሐፍ ጸሐፊ የዘብዴዎስ ልጅ ሐዋርያው ዮሐንስ እንደሆነ ሲነገር ቆይቷል። ማቴዎስ ምዕራፍ 10 ቁጥር 2 ጸሐፊው የዮሐንስ ወንጌልን፣ አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት የጻፈ የቅዱሳት መጽሐፍትን ጠንቅቆ የሚያውቅ በትንሹ እስያ በነበሩት 7 አብያተ ክርስቲያናት ዘንድ የታወቀ የቤተ ክርስቲያን መሪና በዓለም ላይ እየሰራ ያለውን ሰይጣናዊ አሰራር የክርስቲያኖች እምነት ወይም ክርስትና በቅርቡ ድል እንደሚያደርግ የሚያምን መንፈሳዊ ሰው መሆኑን ጸሐፊው ራሱ ይመሰክራል። የራእይ መጽሐፍ በአዲስ ኪዳን ከሚገኙት መጽሐፍት ሁሉ በላይ ደስ የሚያሰኝ መጽሐፍ ነው። ከዚህም የተነሳ በብዙ ልዩ ልዩ አይነት ትርጉሞች ተጽፎ ይገኛል። መጽሐፉ የኢየሱስ ክርስቶስ እንጂ የዮሐንስ እንዳልሆነ ማንኛውም አንባቢያን ማሰብ ያስፈልጋቸዋል። ኢየሱስ ክርስቶስ በራእዩ ወንጌልን ማስተማር ለጀመሩት አብያተ ክርስቲያናት ሲያስተምር ሕይወቱን እንደ በግ፣ እንደ ንጉሥና እንደ ፈራጅ እንዲሁም እንደ ጌታ እንደሆነ በማስረዳት ወደ ፍጻሜ ያመራል። መጽሐፉ የጌታ የኢየሱስ ክርስቶስን ታሪክ ብቻ ሳይሆን የሰውንም ታሪክ አክሎ በተጨማሪ ይዟል። የሰውን ታሪክ ፍጻሜ የሚያመለክቱት ድርጊቶች የሚከተሉት ናቸው። የክርስቶስ ለቤተ ክርስቲያን መምጣት፣ የችግር ጊዜ፣ የሺህ ዓመት መንግስት፣ የነጭ ዙፋን ፍርድ፣ የአዲሱ ሰማይና የአዲሱ ምድር ክንውን ናቸው። የሁሉ ጌታ የሆነው ኢየሱስ ክርስቶስ የመጽሐፉ ባለቤት ለሆነው ለዮሐንስ በፍጥሞ ደሴት ያሳየውንና ያሰማውን ራእይ እንዲገልጽልን ይሁን፣ አሜን። ሁለተኛ ጽሕፈቱ ነው። ጽሕፈቱ በሶስት አቅጣጫ እናየዋለን። አንደኛ ጽሕፈቱ በእስያ ላሉት ለ7ቱ አብያተ ክርስቲያናት ነው። ራእይ 1 4 እንደዚሁም ቁጥር 11፣ ራእይ 2 ቁጥር 7፣ ራእይ 22 ቁጥር 16። ሁለተኛ ጽሕፈቱ የኢየሱስ ክርስቶስን ጠባዮች ለማሳየት ነው። ራእይ ምዕራፍ 1 ቁጥር 1፣ ራእይ 22 ቁጥር 6። ሶስተኛ ለሰዎች ሁሉ ማለትም ላመኑትም ሆነ ላላመኑት ነው። ራእይ ምዕራፍ 1 ቁጥር 3፣ ራእይ ምዕራፍ 2 ቁጥር 7፣ ራእይ ምዕራፍ 3 ቁጥር 20 እስከ 22 እንደዚሁም ራእይ 7 ከቁጥር 17 እስከ 19። ሶስተኛ የምናየው የተጻፈበትን ጊዜ ነው። ራእይ ዮሐንስ የተጻፈው ክርስቲያኖች በከፍተኛ ስደት ላይ በነበሩበት ጊዜ ነው። አብዛኛውን ጊዜ የሚጠቀሱት ሁለቱ የስደት ዘመኖች በኔሮ ዘመነ መንግስት መጨረሻ ከ54 እስከ 68 ዓመተ ምህረት እንደዚሁም ደግሞ በዶሚሽያን ዘመነ መንግስት መጨረሻ ከ81 እስከ 96 ዓመተ ምህረት ላይ የተከሰቱ ናቸው። ስለዚህ መጽሐፉ የተጻፈበት በ95 ወይም በ96 ላይ ሊሆን ይችላል ተብሎ ይታሰባል ወይም ይገመታል። አራተኛ አርእስቱ ነው። አርእስቱ ኢየሱስ ክርስቶስን ይገልጻል። ምዕራፍ 1 ከቁጥር 1 እና ቁጥር 7፣ 12፣ 13፣ 17 ላይ፣ ምዕራፍ 5 ከ11 እስከ 14፣ ምዕራፍ 19 ከ11 እስከ 16። አምስተኛ መክፈቻ ቃሉን እንመለከታለን። መክፈቻ ቃሉ አየሁ የሚል ነው። ምዕራፍ 1 ቁጥር 12
ምዕራፍ 6 ቁጥር 1 እና ሌሎችም። ስድስተኛ መክፈቻ ጥቅስ፣ የዚህ ትምህርት መክፈቻ ጥቅስ ምዕራፍ 1 ቁጥር 19 እንዲህ ነው የሚለው፣ እንግዲህ ያየኸውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ የሚለው ነው መክፈቻ ጥቅሱ። ሌላው በራእይ ውስጥ የሚገኙ ምሳሌዎችን እንመለከታለን። በዚህ ራእይ ውስጥ የተገለጹ ብዙ ምሳሌዎች አሉ። እያንዳንዳቸውን እናያለን። ሐዋርያው ዮሐንስ በራእይ ውስጥ ላሉ ለእያንዳንዱ መልእክቶች የምሳሌ መግለጫ ሰጥቷል። በመጽሐፍ ውስጥ ቁጥር 7 52 ጊዜ ተጠቅሷል። 7 ፍጹም ቁጥር ይባላል። የእግዚአብሔር ቁጥርም ተብሎ ይታወቃል። እግዚአብሔር ከፈጠረው ፍጥረት በሰባተኛው ቀን ከሰራው ሁሉ አርፏል። ዘፍጥረት ምዕራፍ 2 ቁጥር 2። ኢያሪኮ በሰባተኛው ቀን ሰጠመ። ኢያሱ ምዕራፍ 6 ከ15 እስከ 16። ስለዚህ በዚህ መጽሐፍ ብዙ ሰባቶችን ብዙ ምሳሌዎችን የምሳሌ መግለጫዎችን እናያለን። አንደኛ 7 ብፁዓን ምዕራፍ 1 ቁጥር 3፣ ሁለተኛ 7 አብያተ ክርስቲያናት ምዕራፍ 1 ቁጥር 4 እና 11፣ ሶስተኛ 7 መናፍስት ምዕራፍ 1 ቁጥር 4፣ አራተኛ 7 የወርቅ መቅረዞች ምዕራፍ 1 ቁጥር 12፣ ሰባቱ ቤተክርስቲያን ናቸው ይለናል ምዕራፍ 1 20 ሲነግረን፣ አምስተኛ 7 ኮከቦች ምዕራፍ 1 ቁጥር 16፣ ሰባቱ መላእክት ናቸው ይለናል ምዕራፍ 1 ቁጥር 20፣ ስድስተኛ 7 ማህተሞች ምዕራፍ 5 ቁጥር 1፣ ምዕራፍ 4 ቁጥር ከ1 እስከ 9፣ ሰባተኛ 7 ቀንዶች ምዕራፍ 5 ቁጥር 6፣ ስምንተኛ 7 አይኖች ምዕራፍ 5 ቁጥር 6፣ የእግዚአብሔር መናፍስት ናቸው ይለናል ምዕራፍ 5 ቁጥር 6፣ ዘጠነኛ 7 መለከቶች ምዕራፍ 8 ቁጥር 2፣ አስረኛ 7 ነጎድጓዶች ምዕራፍ 10 ቁጥር 3፣ 11ኛ 7 ምልክቶች ምዕራፍ 12 ቁጥር 1 3፣ እንደዚሁም ደግሞ ምዕራፍ 13 ከቁጥር 13 እስከ 14፣ ምዕራፍ 15 ከቁጥር 1፣ እንደዚሁም ምዕራፍ 16 ቁጥር 14፣ ምዕራፍ 19 ቁጥር 20። 12ኛ 7 ዘውዶች ምዕራፍ 12 ቁጥር 3፣ 13ኛ 7 መቅሰፍቶች ምዕራፍ 15 ቁጥር 6፣ 14ኛ 7 የወርቅ ጽዋዎች ምዕራፍ 5 ቁጥር 7፣ 15ኛ 7 ተራሮች ምዕራፍ 17 ቁጥር 9፣ 16ኛ 7 ነገስታት ምዕራፍ 17 ቁጥር 10፣ 17ኛ 7ቱ መብራቶች ሰባቱ የእግዚአብሔር መናፍስት ናቸው ይለናል ምዕራፍ 4 ቁጥር 5፣ 18ኛ 7ቱ ጽዋዎች ምዕራፍ 15 ከቁጥር 11 እስከ 16፣ እንደዚሁ ምዕራፍ 21፣ 19ኛ 7ቱ መላእክት ምዕራፍ 8 ከ2 እስከ 11፣ እንደዚሁም ቁጥር 19፣ 20ኛ 7 ፍርዶች ሰባቱ ፍርዶች ምዕራፍ 17 ከቁጥር 1 እስከ 20፣ እንደዚሁ ምዕራፍ 15፣ ሰባቱ አዳዲስ ነገሮች ቁጥር 21 ላይ፣ 21ኛ 7ቱ አዳዲስ ነገሮች ምዕራፍ 21 ከ1 እስከ 22፣ እንደዚሁም 1። ቀጥሎ የራእይ ፍቺዎችን እንመለከታለን። 22ኛ የራእይ ፍቺዎች እንቀጥላለን። የንጋት ኮከብ ምዕራፍ 2 28 ክርስቶስ ለመንግስቱ ከመምጣቱ በፊት የተጠራበት ከምንሰማቸው ስሞቹ አንዱ ነው። ምዕራፍ 22 ቁጥር 16፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19። 23ኛ አራቱ እንስሶች የእግዚአብሔርን ችሎታ ይገልጣሉ። 24ኛ ፈረሶቹና ተቀማጮቹ በመከራ ውስጥ ለሚሆነው ነገሮች ምሳሌ ናቸው። ምዕራፍ 6 ከ1 እስከ 8። 25ኛ ሰማያዊ ከዋክብት ምዕራፍ 12 ቁጥር 4 የወደቁ መላእክት ምሳሌ ናቸው። ምዕራፍ 12 ቁጥር 9። 26ኛ ሴትየዋና ልጁ ምዕራፍ 12 ከቁጥር 1 እንደዚሁም 2 ላይ የእስራኤልና የክርስቶስ ምሳሌ ናቸው። ምዕራፍ 12 5። 27ኛ ታላቁ ዘንዶ የቀደመው እባብ ሰይጣን ወይም ዲያብሎስ ነው። ምዕራፍ 12 ቁጥር 9፣ ምዕራፍ 20 ቁጥር 2። 28ኛ አንድ ዘመን ዘመናትም የዘመን እኩሌታ ምዕራፍ 12 ቁጥር 14 1260 ቀናት ናቸው። ምዕራፍ 12 ቁጥር 6። 29ኛ ከባህር የወጣ አውሬ ምዕራፍ 13 ከቁጥር 1 እስከ 10 የወደፊቱ የዓለም ገዥና መንግስቱ ናቸው። 30ኛ ከምድር የወጣ አውሬ ምዕራፍ 13 ከ11 እስከ 17 ሐሰተኛው ነብይ ነው። ምዕራፍ 19 ቁጥር 20። 31ኛ ውሃው
ምዕራፍ 17 ቁጥር 1 የዓለም ህዝቦች ናቸው። ምዕራፍ 17 ቁጥር 15 32ኛ አመንዝራይቱ ምዕራፍ 17 ቁጥር 1 ታላቂቱ ባቢሎን ናት ወይንም ደግሞ ሐሰተኛዋ ቤተክርስቲያን ምዕራፍ 17 ቁጥር 5 33ኛ አስሩ ቀንዶች ምዕራፍ 17 ቁጥር 12 አስሩ ነገስታት ናቸው። እነርሱም ከአውሬው ጋር ይተባበራሉ ምዕራፍ 13 ቁጥር 1 ምዕራፍ 17 ቁጥር 3 ከ6 እስከ 17 34ኛ በጉ የጌቶች ጌታና የነገስታት ንጉስ ነው ምዕራፍ 17 ቁጥር 14 35ኛ ሰማያዊቱ ወይም አዲሲቱ ኢየሩሳሌም የበጉ ሚስት ናት ምዕራፍ 21 ቁጥር 9 እስከ 10 36ኛ የተልባው እግር ልብስ የቅዱሳን ጽድቅ ስራ ነው ምዕራፍ 19 ቁጥር 8 37ኛ በነጩ ፈረስ የተቀመጠው ምዕራፍ 19 ከ11 እስከ 16 እንደዚሁም ቁጥር 19 የጌቶች ጌታ ክርስቶስ ነው። 38ኛ የእሳቱ ባህር ሁለተኛ ሞት ነው ምዕራፍ 20 ቁጥር 14 39ኛ ኢየሱስ ክርስቶስ የዳዊት ስርና ዘር ነው ምዕራፍ 22 ቁጥር 16 በብሉይ ኪዳን የተሰጡ ማብራሪያዎችና ተዛምዶች አንደኛ የህይወት ዛፍ ምዕራፍ 2 ዘፍጥረት ምዕራፍ 2 ቁጥር 7 ከ22 2 ጋር ማለት ነው። ዘፍጥረት ምዕራፍ 2 ቁጥር 9 እንደገና የተሰወረው መና ምዕራፍ 2 17 ከዘጸአት 16 33 34 ድረስ የብረት በትር ሶስተኛ ምዕራፍ 2 ከ26 እስከ 27 ከመዝሙር 2:9 ጋር አብሮ ይሄዳል። አራተኛ የዳዊት መክፈቻ ምዕራፍ 3 ቁጥር 7 ላይ ከኢሳይያስ 22 ቁጥር 22 ጋር ይሄዳል። አምስተኛ አንደኛው አውሬ ምዕራፍ 13 ከቁጥር 1 እስከ 10 ከትንቢተ ዳንኤል ምዕራፍ 7 ቁጥር 8 ጋር አብሮ ይሄዳል። ክብር ለእግዚአብሔር ይሁን። የዮሐንስ ራእይ ተርጓሚዎች አራት የተለያዩ ሀሳቦችን ይሰነዝራሉ። እነዚህም ሀሳቦች እንመለከታለን። የመጀመሪያዎቹ ኃላፊያን ይባላሉ። ሁለተኛዎቹ ታሪካውያን ይባላሉ። ሶስተኛዎቹ መጻያን ወይም የወደፊቱን የሚናገር ነው ይላሉ። አራተኛዎቹ ሐሳባውያን ናቸው። ኃላፊያውያን የዮሐንስ ራእይ በሙሉ ተፈጽሟል የሚሉ ሰዎች ናቸው። ይህ እውነት ሊሆን አይችልም። ክርስቶስ ዳግም መጥቷል ማለት ነው እንደዚህ ከሆነ። ነገር ግን ክርስቶስ ዳግም አልመጣም። ሁለተኛዎቹ ታሪካውያን ናቸው። ታሪክ ብቻ ነው ይላሉ። ይህ ሐሳብ እውነት አይደለም። እነዚህ ሰዎች ዓለም ለወደፊት ከጥሩነት ወደ ጥሩነት ይለወጣል ይላሉ። ነገር ግን መጽሐፍ ቅዱስ የዓለም ክፋት እየባሰ ይሄዳል ብሎናል በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 13። ሶስተኛዎቹ መጻያን ናቸው። የወደፊቱን የሚናገር መጽሐፍ ነው የሚሉ ናቸው። መጽሐፉ በመጨረሻው ዘመን ሊሆን ስላለው ነገር የሚያስረዳ ነው ይላሉ። አራተኛዎቹ ሐሳባውያን ናቸው። ትንቢታዊ ነው የሚሉ ሰዎች አሉ። በየትኛውም ጊዜና ቦታ ዘመን ተፈጻሚነት አለው ይላሉ። እነዚህ ሰዎች የእነዚህ ሰዎች ሐሳብ እውነት ነው። ይኸውም ሐሳብ ከዚህ እንደሚከተለው ይከፈላል። ምዕራፍ 1 የዮሐንስ ጊዜን ይላሉ። ምዕራፍ 2 እስከ 3 የቤተ ክርስቲያን ዘመን ይላሉ። ከምዕራፍ 4 እስከ 18 ይህ ጊዜ ቤተክርስቲያን በሰማያት የምትሆንበት ጊዜ ሲሆን ዓለም ደግሞ በታላቅ መከራ የምትወድቅበት ጊዜ ነው ይላሉ። እነዚሁ ሐሳቢያን አራተኛ ላይ የሚያነሱት ሐሳብ ከምዕራፍ 19 እስከ 22 የአርማጌዶን ጦርነት የሺህ ዓመቱ መንግስትና አዲስ ሰማይና አዲስ ምድር የሚሆንበት ጊዜ ነው ይላሉ ማለት ነው። አስተዋጽኦን ስንመለከት ዮሐንስ ራዕይ አስተዋጽኦ በአጠቃላይ ዮሐንስ ራዕይ መጽሐፍ 16 ዋና ዋና ርዕሶች እና 46 ንዑስ ርዕሶች አሉት። አንደኛው ዋና ዋና ርዕሶቹንና እንትኖቹን ንዑስ ርዕሶቹን እናያለን። መግቢያ ነው። ምዕራፍ 1 ከ1 እስከ 8 በውስጡ መቅድምና ሰላምታ አለው። መቅድም ምዕራፍ 1 ከ1 እስከ 3 ያለው መቅድም ነው። ሰላምታና ውዳሴ ምዕራፍ 1 ከ4 እስከ 8 ማለት ነው። ሁለተኛ ዋና ርዕስ የኢየሱስ በሰባቱ አብያተ ክርስቲያናት መካከል መገኘት ነው። ምዕራፍ 1 ከቁጥር 9 እስከ 20 ነው። ሶስተኛ ዋና ርዕስ ለሰባቱ አብያተ ክርስቲያናት የተላኩ ደብዳቤዎች ናቸው። ከምዕራፍ 2 እስከ 3 ነው። በሱ ውስጥ ያሉ ንዑስ ርዕሶች አንደኛ ለኤፌሶን ምዕራፍ 2 ከ1 እስከ 7፣ ለሰምርኔስ ሁለተኛ ከምዕራፍ 2 ከ8 እስከ 11፣ ምዕራፍ 2 ከቁጥር 8 እስከ 11፣
ሶስተኛ ለጴርጋሞን ምዕራፍ 2 ከ12 እስከ 17። አራተኛ ለቲያጥሮን ምዕራፍ 2 ከ18 እስከ 19 ኦር እስከ 29። አምስተኛ ለሰርዴስ ምዕራፍ 3 ከ1 እስከ 6። ስድስተኛ ለፊላደልፊያ ምዕራፍ 3 ከ7 እስከ 13። ሰባተኛ ለሎዶቅያ ነው ምዕራፍ 3 ከ14 እስከ 22 ነው። አራተኛ ዋና ርዕስ ዙፋኑ መጽሐፉና በጉ ከምዕራፍ 4 እስከ 5 ነው። በሱ ውስጥ ያለ ንዑስ ርዕስ በሰማይ ዙፋኑ መሆኑ ምዕራፍ 4 ላይ፣ በማህተም የተዘጉ ሰባቱ መጽሐፍት ምዕራፍ 5 ከ1 እስከ 15። ሌላው ሶስተኛው የታረደው በግ ምዕራፍ 5 ከ6 እስከ 14። አምስተኛ ዋና ርዕስ ሰባቱ ማህተሞች ምዕራፍ 6 ከ1 እስከ 8። የመጀመሪያው ማህተም አንደኛ በሱ ስር በአምስተኛው ስር የመጀመሪያው ማህተም ነጩ ፈረስ ከ6 ምዕራፍ 6 ከ1 እስከ 2። ሁለተኛው ማህተም ቀዩ ፈረስ ምዕራፍ 6 ከ3 እስከ 14። ሶስተኛ ማህተም ጥቁሩ ፈረስ ከ6 ምዕራፍ 6 ከ5 እስከ 6። አራተኛው ማህተም ሐመሩ ፈረስ ምዕራፍ 6 ከ7 እስከ 8። አምስተኛው ማህተም ከሰማይ በታች ያሉ ነፍሳት ከመሰዊያው በታች ያሉ ነፍሳት ምዕራፍ 6 ከ9 እስከ 11። ስድስተኛ ማህተም ታላቅ የምድር መናወጥ ምዕራፍ 6 ከ12 እስከ 17። ሰባተኛ የ144,000 ሰዎች መታተም ምዕራፍ 7 ከ1 እስከ 8። ስምንተኛ እጅግ ብዙ ህዝብ ምዕራፍ 7 ከ9 እስከ 17። ዘጠነኛ ሰባተኛው ማህተም ዝምታ በሰማይ ምዕራፍ 8 ከ1 እስከ 5። ከዛ ስድስተኛ ዋና ርዕስ ሰባቱ መለከቶች ምዕራፍ 8 ከ2 ጀምሮና እንደዚሁም 11 19። ሰባቱ መለከቶች ስር ንዑስ ርዕስ ዋና ርዕስ 6 ላይ ንዑስ ርዕስ መግቢያ የመጀመሪያው መለከት ወይም ደግሞ ደም የተቀላቀለበት በረዶና እሳት ምዕራፍ 8 ከ6 እስከ 7። ሁለተኛው መለከት ወደ ባህር የተጣለ አንድ ተራራ ምዕራፍ 8 ከ8 እስከ 9። ሶስተኛ መለከት ምሬት የተባለው ኮከብ ወይም እሬቶ የተባለው ኮከብ ምዕራፍ 8 ከ10 እስከ 11። አራተኛው መለከት የፀሐይ የጨረቃና የከዋክብት ሲሶ መመታት ምዕራፍ 8 ከ12 እስከ 13። አምስተኛ መለከት የአንበጣ መቅሰፍት ምዕራፍ 9 ከ1 እስከ 12 ወይም የጥልቁ ጉድጓድ መከፈት። ስድስተኛ መለከት የአራቱ መላእክት መፈታት ምዕራፍ 9 ከቁጥር 13 እስከ 21። መልአኩና ትንሹ ጥቅልል መጽሐፍ ምዕራፍ 10 ከ1 እስከ 11 እንደዚሁም 4:1። ሌላው ሁለቱ ምስክሮች ምዕራፍ 11 ከ1 እስከ 14። ሰባተኛው መለከት የፍርድ የሽልማት ጊዜ ምዕራፍ 11 ከ15 እስከ 19። ዋና ርዕስ 7 የተለያዩ ሰዎች ክስተቶች ከምዕራፍ 12 እስከ 14 ያካትታል። በሱ ውስጥ ንዑስ ርዕሶች ሴትዮዋና ዘንዶ፣ ሁለቱ አውሬዎች፣ በጉና 144,000 ሰዎች፣ የአጨዳ ሰዓት በምድር ላይ ምዕራፍ 13 እና 14 ላይ ይገኛሉ። እነዚህ ዋና ርዕስ 8 ሰባቱ ጽዋዎች ናቸው። ከምዕራፍ 15 እስከ 16 በሱ ውስጥ ያሉት ንዑስ ርዕሶች መግቢያ የሙሴን መዝሙርና 7 መቅሰፍት የያዙት 7 መላእክቶች፣ የመጀመሪያው ጽዋ የሚነዘንስ ቁስል ምዕራፍ 16 ከ1 እስከ 2። ሁለተኛው ጽዋ ወደ ደም የተለወጠው ባህር ምዕራፍ 16 ቁጥር 3። ሶስተኛው ጽዋ ወንዞችና የውሃ ምንጮች ደም ሆኑ ይለናል ምዕራፍ 16 ከ4 እስከ 7። አራተኛው ጽዋ ፀሐይ በታላቅ ትኩሳት ሰዎችን አቃጠለች ይለናል ምዕራፍ 16 ከ8 እስከ 9። አምስተኛው ጽዋ ጨለማ ምዕራፍ 16 ከ10 እስከ 11። ስድስተኛው ጽዋ የኤፍራጥስ ወንዝ ደረቀ ይለናል፣ የሱ መድረቅ ይናገራል ምዕራፍ 16 ከ12 እስከ 16። ሰባተኛው ጽዋ ታላቅ የምድር መናወጥ ምዕራፍ 16 ከ17 እስከ 21። ዋና ርዕስ 9 ባቢሎን ታላቂቱ አመንዝራ ምዕራፍ 17 ከ1 ጀምሮና ምዕራፍ 19 ከ5 ጀምሮ። በሱ ውስጥ ያለ ንዑስ ርዕስ ስለ ባቢሎን የተሰጠ መግለጫ ምዕራፍ 17። ሌላው የባቢሎን መውደቅ ምዕራፍ 18። ሶስተኛው ስለ ባቢሎን መውደቅ የቀረበ ምስጋና ምዕራፍ 19 ከ1 እስከ 5። ዋና ርዕስ 10 ስለ በጉ ሰርግ ምስጋና ምዕራፍ 19 ከ6 እስከ 10። ዋና ርዕስ
11 የክርስቶስ ዳግም ምጽአት ምዕራፍ 19 ከ11 እስከ 21 የአውሬው መጣል ተያይዞ 12ኛ ንዑስ ዋና ርዕስ ሺሁ ዓመት ምዕራፍ 20 ከ1 እስከ 6 13ኛ የሰይጣን ዕጣ ፈንታ ምዕራፍ 20 ከ7 እስከ 10 14ኛ ታላቁ የነጭ ዙፋን ፍርድ ምዕራፍ 20 ከ11 እስከ 15 15ኛ አዲስ ሰማይ አዲስ ምድር አዲሲቱ ኢየሩሳሌም ምዕራፍ 21 ከ1 እስከ 22 ከአንድ ጀምሮና ከ22 ምዕራፍ 22 ከ5 ጀምሮ መደምደሚያ ምዕራፍ 22 ከ6 እስከ 21። ክብር ለእግዚአብሔር ይሁን።